ቁጥር 12 የሚለው ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው እርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ኢየሱስ ክርስቶስ አሁን ለምሳሌ ኢየሱስን አንድያ ልጁን አሳልፎ ለኛ ለኃጢአታችን ከሱ ጋር እንዲያስታርቀን ሰጥቶናል። እናም ለሱን አሳልፎ እንደሰጠን ሁሉ እንዴት ሌላውን ነገር ቀላሉን ነገር በዚህ ዓለም የሚገኘውን ነገር እንዴት አይሰጠንም? በዚህ የሚነሳው ዋና ነጥቦች ደግሞ መስዋዕትነቱ የሚል ነው። እግዚአብሔር ለኛ ካለው ፍቅር የተነሳ እጅግ ውድ የሆነውን ልጁን ሰጥቶናል። እናም እሱን የሰጠንን እንዴት ሌላውን ነገር የዚህን የዓለም ነገርን እንዴት አይሰጠንም የሚል ነው። ዋስትናው ትልቁን ወይም ልጁን የሰጠን አምላክ ለህይወታችን የሚያስፈልጉትን ትናንሽ ነገሮች ማለትም ሰላም፣ መመሪያ፣ ጥንካሬ አይነፍገንም እና ዋስትና የሚለው ቃል ምን ማለት እንደሆነ እንመለከታለን። ዋስትና ማለት ቃል እንደ ቃል አገባቡ የተለያየ ትርጉም ሊኖረው ይችላል። እናም በጠቅላላ ስናይ ግን እግዚአብሔር ነገር የሆነ ነገር አንድ ነገር የመሳካት ወይም የመፈጸም ደህንነት የሚሰጥ ወይም መተማመኛ ወይም ማረጋገጫ የሚል ነው። በመጽሐፍ ቅዱሳዊ አውድ ደግሞ ዋስትና ማለት ፍጹም መተማመኛ ማለት ነው እና እግዚአብሔር ለኛ አንድያ ልጁን እስከሰጠ ድረስ ዋስትናችን ይሆናል። ዋስትና ማለት ፍጹም መተማመኛ በመጽሐፍ ቅዱሳዊ አውድ ማለት ነው እና